አንዲት እናት ተመልካቾቻችን ከሶስት ጨቅላ ልጆቿና ከአንድ ጎረቤት ልጅ ጋር በአጠቃላይ እሷ ጋር ጨምሮ 5 ንጹሃን በተገኙበት በአሰቃቂ ሁኔታ በትናንትናው ዕለት በታጣቂዎች የተጨፈጨፉበት የተገደሉበት ቀን ነው። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በእንሴኖ ከተማ አስተዳደር በተለምዶ አየር ጤና ወይም ፉጦ መውጫ በሚባለው አካባቢ ከማረቆ ወረዳ በተነሱ የማረቆ ታጣቂዎች በተፈጸመ ጭካኔ በተሞላበት ጥቃት አንዲት እናት ከሶስት ጨቅላ ልጆቿ ከአንድ ጎረቤት ልጅ እሷ ጋር በአጠቃላይ 5 ሰዎች ናቸው የተገደሉት። በእንሴኖ ከተማ በተፈጸመው ጥቃት አስመልክቶም ጎጎት ፓርቲ መግለጫ አውጥቷል። ፓርቲው ባወጣው መግለጫ ሚያዝያ 2018 ከሌሊቱ 9 ሰዓት ጀምሮ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ ኢንሴኖ ከተማ በተፈጸመ ጥቃት 4 የአንድ ቤተሰብ አባላትን ጨምሮ 5 ንጹሃን ተገድለዋል። ጎጎት በዚህ አሰቃቂ ግድያ ህይወታቸውን ላጡ ወገኖች ጥልቅ ሐዘኑን ይገልጻል። ለሟቾች ሰላማዊ ረፍትን ለቤተሰብና ጥቃት እያስተናገደ ላለው ህዝባችን መጽናናትን ይመኛል። መንግስት በጉራጌ ህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ እንዲያስቆም ዛሬም እንደ ወትሮው እንጠይቃለን። ሀገር አቀፍና ዓለም አቀፍ የሰብአዊ መብት ተሟጋቾች፣ ሚዲያዎች እንዲሁም መላው ሰላም ወዳድ ኢትዮጵያን በህዝባችን ላይ እየተፈጸመ ያለውን ተከታታይ ጥቃትና ግድያ እንዲቆም ግፊት እንድታደርጉ ያለ ወንጀላቸው እየተገደሉ ስላሉ ንጹሃን ድምፅ እንድትሆኑ በአክብሮት እንጠይቃለን። በጥቃቱ የተገደሉ ስም ዝርዝር ዘምዘም ተመስገን ጾታ ሴት እድሜ 46 የልጆች እናት፣ ሌይላ ሙባረክ ጾታ ሴት እድሜ 19 ልጅ፣ ፍርዶስ ሙባረክ ጾታ ሴት እድሜ 5 ልጅ፣ ፉአድ ሙባረክ ጾታ ወንድ እድሜ 3 ልጅ፣ ሮዛ ሰባሁዲን ጾታ ሴት እድሜ 5 የጎረቤት ልጅ። ይሄን የመሰለ ዘግናይ ጭፍጨፋ ላይ የተፈጸመው እንደውም ሲያለቅሱም የሚታይ ነገር አለ። በአጭሩ እስኪ ህዝቡ እሺ ልብ የሚሰብር ነገር በጥቂቷ አጥቃሪው ልጅ ይገባታል ቢነው ነው ይሄ ነው ይበቃል። በመስካን እንግዲህ ተመልካቾቻችን እንደምትመለከቱት ነው በዚህ አካባቢ የሚፈጸመው በደል መፍትሄ ሳያገኝ ቆይቷል። 2-3 ዓመት ሊሆነው ነው። አሁን አንዴ ያገረሸ አንዴ እየመጣ ማለት ነው። አሁን ደግሞ ተመልከቱ የአንድ ቤተሰብ 3 ህፃናት ከነናታቸው እና ከጎረቤት ልጅ ጋር በአሰቃቂ ሁኔታ ነው። ህዝቡ በጣም አዝኗል ከሚገባው በላይ። በፍጹም ለእንደዚህ አይነት ነገር አገዛዙ ጥንቃቄ ማድረግ መከላከል የሚባል ነገር የለም። እንደምታውቁት እዛ አካባቢ እርስ በርስ የማጋጨቱ ስራ በአገዛዙ ራሱ አመራሮች ስልጣን ላይና ባሉ በወረዳና በዞን አመራሮች እየተባባሰ ነው የሚገኘው። በትናንትናው ዕለት የጉራጌ ተወላጆቹን እንደዚህ አድርገው ጨርሰዋቸዋል ተመልካቾቻችን ለማለት ነው። አመሰግናለሁ ደረጀ። በጣም ልብ የሚሰብር ነው። የተከታተልነው ነበረ ሰሞኑን። እዛው አካባቢ ያሉ ደግሞ ነዋሪዎች መረጃውን እየላኩልን ነበረ። በጣም ከባድ ሀዘን ውስጥ ነው የገቡት። እሱም ብቻ አይደለም፣ በአንድ ጊዜ በምን አይነት ጭካኔ አንድ ሙሉ ቤተሰብ እንደዚህ ሊጨርሱ የሚችሉበት አቅም እንዴት እንደተሰጣቸው እኔ እንጃ፣ እኔ ከአእምሮ በላይ ነው። እንደዛም ሆኖ ማህበረሰቡ ደንግጧል። ከዚህ በኋላ ማን ላይ ምን ሊከሰት ይችላል የሚለው ጭንቀት፣ ያው እንግዲህ ጉራሬዛ አካባቢ ሰርቶ አዳሪ ለፍቶ አዳሪ ነው ማህበረሰቡ፣ የስራ ማህበረሰብ ነው እና ድንገት ካልዋለበት እንደዚህ አይነት ፈተና ይዘውበት እየመጡ ነው። በእርግጥ ፓርቲውም መግለጫውን አውጥቷል። ከዚህም በኋላ በሚያደርጉት እንቅስቃሴ ሁሉ ያለው መረጃ እንደሚያካፍሉን ነው የተናገሩት። ከዛ ውጪ ግን ድምጽ ሆኖልን ብዙም ሳይነገርልን በተዘጋ ቤት ውስጥ እንደመኖር በተዘጋ ሁኔታ ውስጥ ለውስጥ ብዙ ጫናና ብዙ ግድያ ብዙ ጭፍጨፋ